ሰላም እንደምን አላችሁ ቤተሰብ ፕላስ፣ እኔ ጋር እግዚአብሔር የተመሰገነ ይሁን ሁሉ ሰላም ነው። ዛሬ ደግሞ አንድ አዲስ አፕ አስተዋውቃችኋለሁ። ይሄ አፕ ደግሞ ቦዛ ይባላል። ቦዛን ለማውረድ ወይም ደግሞ ለመጠቀም ምንድነው የምናደርገው? ፕሌይ ስቶሪ ወይም አፕ ስቶሪያችን ላይ እንገባና ቦዛ ብለን እንጽፍለታለን። ስለዚህ ፕሌይ ስቶሪ ላይ ከገባን በኋላ እዚህ ሰርች በተናችን ላይ መተን ቦዛ አፕ ብለን ስንጽፍለት እንደዚህ ያመጣልናል ማለት ነው። እንደዚህ ሲያመጣልን እንደምታዩት እዚህ መጀመሪያው ላይ ነው ይሄኛው ይመጣልናል። ይሄንን እንደዚህ እናደርጋለን፣ ዳውንሎድ ይለናል። ዳውንሎድ ካደረግን በኋላ ኦፕን እንለዋለን። ኦፕን ካልን በኋላ እዚህ ጋር እኔ ያው ከአሁን በፊት ስላወረድኩት አከፋፈቱን ነው የማሳያችሁ። ስለዚህ ምንድነው የምናደርገው? በነገራችን ላይ ይሄ አፕ ደስ የሚለው በቪው ነው የሚከፍለን። ለምሳሌ ከዚህ በኋላ ቲክቶክ ጉዱ ፈላ። ለምሳሌ ቪዲዮ ፖስታችሁ 1000 ቪው ካላችሁ በ1000 አሪፍ ኮንቴንት እንትን እያላችሁ በቪው ተከፋይ ለመሆን ነው። ኢንቫይት ስታደርጉ ደግሞ በኢንቫይት 0.5 አካባቢ ይከፍላችኋል ማለት ነው የኢንቫይት። ስለዚህ ይህንን አፕ ተቀላቀሉት። ይህንን ሊንኩን ያው እንዳልኳችሁ ፕሌይ ስቶሪ ላይ እና አፕ ስቶሪ ላይ ማውረድ ትችላላችሁ። ቪዲዮዎችን በመልቀቅ ነው የምትጠቀሙት። አሪፍ ኮንቴንት ያላቸውን ቪዲዮዎች በመጫን በምታገኙት ቪው መሰረት በ1K $1 ማለት ነው። ስለዚህ እንግዲህ አሪፍ ኮንቴንት ያላችሁ ሰዎች ትጠቀሙበታላችሁ። አዲስ አፕ ነው፣ ተቀላቀሉን። ስለዚህ አሁን እንዴት ነው የምናደርገው? እኔ ስለከፈትኩ እንደገና በሌላ አከፋፈቱን አሳያችኋለሁ። እዚህ ጋር ሎጋውት ብዬ ልውጣ፣ ሎጊን ብዬ ልውጣ። እንደምታዩት ሁለት ነገር ኮንቲኒው ዊዝ ጎግል ማለት በጎግል ነው የምንከፍተው። በጎግል አካውንታችሁ ተጠቅማችሁ ነው የምትከፍቱት። ስለዚህ በጎግል አካውንት እንጠቀምና እንከፍታለን ማለት ነው። ስለዚህ ካላችሁ ጎግል አካውንታችሁ አንዱን መጠቀም ነው ከእናንተ የሚጠበቅባችሁ። እኔ ለምሳሌ በዚህኛው ልጠቀም። ኮንፊርም ትሉታላችሁ። እዚህ ጋር በየትኛው ነው የእናንተ ኮንቴንት ነው እያላችኋለሁ። ለምሳሌ ፉትቦል፣ በእግር ኳስ ጨዋታ፣ ባስኬትቦል እያለ እነዚህ ዝርዝሮች አሉ፣ የተለያዩ ዝርዝሮች አሉ። እናንተ አማሪክ ፉትቦል የሚላለ የተለያዩ እነዚህ ነገሮች ከነዚህ በአንደኛው ትመርጡለታላችሁ። እኔ ግን እናንተን ለማሳየት ዝም ብዬ አንዱ ጋር ክሊክ ላድርግ፣ ዳንሲንግ በሚለው ከዛ ኮንታክት፣ ኔክስት፣ አሁንም ኔክስት፣ አዘር ይላችኋል። ተጨማሪ የምትፈልጉ ከሆነ ዝርዝር መጻፍ ትችላላችሁ፣ ካልሆነ ኔክስት ትሉታላችሁ። እሺ አሁንም ኔክስት። ስለዚህ ኔክስት እዚህ ጋር አሁን ኮድ ኢንቫይት ኮድ ጻፉ እያላችሁ ነው። ኢንቫይት ኮድ የኔን ኮድ አስገቡ፣ የኔን ቪዲዮ የምታዩት ሰዎች። ስለዚህ 30 ከዛ እንደዚህ ወደ ላይ ታንሸራትቱታላችሁ፣ አክሴፕት ትሉታላችሁ፣ ኔክስት። ላይክ እንደዚህ ይመጣላችኋል። ላይክ አሁን ይሄ ቪዲዮ ለምሳሌ 1000 ነው የሚከፍላችሁ። ይህንን እንደዚህ በማድረግ ተቀላቀሉ። ከዚያ ውጭ ቀጥሎ ምንድነው ማድረግ ያለባችሁ? እንዴት የእናንተን ኢንቫይት ማግኘት ትችላላችሁ፣ ማለት የሊንካችሁ እንዴት ማምጣት እንደምትችሉ ላሳያችሁ። ኔክስት ልበል። እሺ የራሳችሁን ሊንክ ለማግኘት ለሰዎች አሁን እኔ ልክ የኔን ሊንክ እንዳመጣሁት ሁሉ እናንተም የራሳችሁን ሊንክ እዚህ ጋር መታችሁ እንዴት ማግኘት እንዳለባችሁ አሳያችኋለሁ። እዚህ ጋር 3 ነጠብጣብ አለች ወደ ታች የወረደች፣ እሷን ነጠብጣብ ትነኩታላችሁ። ኢንቫይት ፍሬንድ አድ ሪአክሽን የምትለ ላይ ታገኟታላችሁ። እሱን ስትነኩት እዚህ ጋር ሼር ይላችኋል። ይህን ሼር ስታደርጉት ለምሳሌ ለምትልኩለት ሰው ሼር ማድረግ ለምትፈልጉለት ሰው ወደዛ ሼር ታደርጉታላችሁ። እኔ ለምሳሌ እኔ አሁን ቅድም እንዳሳየኋችሁ ሊንኩ መጥቷል ማለት ነው። ይህንን ሊንክ
ለሰዎች ትልካላችሁ ማለት ነው። የኔ ሊንክ አሁን ቅድም እንዳሳየኋችሁ የኔ ሊንክ ይሄ ነው። ይሄ እንደምታዩት 38 ዝባር ከዛ ኤፍ 31 ይላል። ይሄ ነው ሊንክ። የእናንተም ሊንክ እንደዚህ ታመጡታላችሁ፣ ለሰዎች ትልካላችሁ። ሰዎች ይህ ሊንክ ተጠቅመው ወይም ይህን ሊንክ ከሞሉላችሁ እናንተ ኢንቫይት $0.5 ታገኛላችሁ ማለት ነው። $0.5 ካገኛችሁ በኋላ ያው በኢንቫይት እና በቪው ነው የሚከፍለው። ስለዚህ ቲክቶክ ላ ነው የሚባለው። ለምን ለእኛ ለኢትዮጵያውያን በቪው እየከፈለን አይደለም። ስለዚህ ይህንን ቪዲዮ የምታዩ ሰዎች ደግሞ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት ማነው ላይክ ሰብስክራይብ አድርጉ። ቲክቶክ ላይ የምታዩት ደግሞ ያው ቲክቶክ እንኳን በርን ያደርገዋል። ለምሳሌ ዩቲዩብ ላይ የምታገኙት እና ቴሌግራም ቻናሌ ላይ የምታገኙት ሰዎች ግን አንደኛ ቴሌግራምን ጆይን አድርጉልኝ፣ ሁለተኛ ዩቲዩብን ሰብስክራይብ እና ላይክ አድርጉልኝ። ይመቻችሁ። ያራድዬ ልጅ